ቆይ እንደሱ አይደለም። ይኸውልሽ ሰሚኛለሽ፣ እንደሱ አይደለም። ቆይ እባክሽን ተረጋጊ። ይኸውልሽ ተረጋጊ መጀመሪያ። እባክሽን ተረጋጊ። አንቺ ሰሚኛለሽ፣ እያንዳንዱን እውነት ትናገሪያለሽ። ለእያንዳንዱ ነገር ተጠያቂ ነሽ፣ ወንጀለኛ ነሽ አይደለ? ፊቴ ላይ ያለውን ብቻ ሰው ስለማይሆን እንጂ ጠባሳ ፊቴ ላይ ብቻ አይደለም ያለው። ሰውነቴ እንደዚህ ልብስ የሚሸፍናቸው አካላቴ በሙሉ እንዳለ ጠባሳ ብቻ ነው። በቃ ከዚህ በላይ ምንም የምናገረው ነገር የለም። ተናገሪ እያንዳንዱ ነገር። ሰሚኛለሽ አይደለ? ይኸውልሽ ተነጋግረን መፍታት ያለብን። ሰሚኛለሽ? መጀመሪያ ተረጋጊ። ነገራት እውነቱን ማን እንደሆነ አስረጅ። ወንድም እንደሆነ ነግረሽናል አይደል? ንገረኝ። እያንዳንዱን ነገር አስረጃት። ቴክስት ያወራሽው ከሱ ጋር ነው አይደለ? እያንዳንዱን ነገር ባንደበትሽ ንገረኝ። ይሄን ቁጥር ግን አላውቀውም። ምናልባት የልዑል ከሆነ ብዬ ነበረ። የልዑል ቁጥር አይደለም፣ የወንድሜም ቁጥር አይደለም። ቅድም ያወራችው እያንዳንዱ ቴክስቶች አንቺ ለምንድን ነው ልዑል ብቻ ወንጀለኛ እንደሆነ አድርገሽ ማመን ነው የፈለግሽው? ለእኔ ልዑልና ልዑል ብቻ ነው ወንጀለኛ። በቃ ጓደኛሽ ወንጀለኛ ነች። እቺ ሴት ነች። እያንዳንዱ ነገር እኔ አድርጊ እኔ አድርጊ ባልኳት ነገር በእርግጥ ወንጀለኛ ልትሆን ትችላለች። ምን እንዳረገችሽ ምን እንዳስነካችሽ አላውቅም። ነገር ግን እያንዳንዱ ጥፋት ላይ ተጠያቂው እሷ ነች። እያንዳንዱ ነገር አቀነባበረችው እሷ ነች። ለአንቺ ስለ ነገሮችን እየሞከርክ ያለሁት እየሰማሽኝ ነው። ለአንቺ ብዬ ነው እያንዳንዱን ነገር ያደረኩት። ለኔ ሌላ ነገር አታውራኝ። ትሰማኛለህ? እንደውም አንተ ነሽ ካላማ ያሰናከለሽ ፈልጋው ነገር ሳላደርግ ቁጭ ብለሽ የምጠይቅሽን ነገር ትመልሻለሽ። እንደውም ምንም ነገር ለቀቀኝ። ይኸውልሽ ለቀቀኝ አልኩህ እንዴ? ለቀቀኝ። እያንዳንዱን ነገር እጠይቅሻለሁ። በምጠይቅሽ መንገድ ደግሞ ትመልሽልኛለሽ። ምንም የሚመለከት ነገር የለም። እንደውም ከዚህ በላይ ምንም ነገር የለም። ነገርኩህ አይደለም? የምትፈልገውን ነገር ምንም አያገባኝም። እኔ በቃ እንደውም ይኸውልህ በመጀመሪያ ፊቴ ላይ ያለውን ብቻ ሰው ስለማይሆን እንጂ ጠባሳ ፊቴ ላይ ብቻ አይደለም ያለው። ሰውነቴ እንደዚህ ልብስ የሚሸፍናቸው አካላቴ በሙሉ እንዳለ ጠባሳ ብቻ ነው። እና አደጋው የተፈጠረው ደግሞ እንዴት መሰለህ? የሰርጋችን 2 ወር ምናምን አካባቢ የቀረው ነው ብያለሁ። እና በቃ ለሰርጋችን የሚሆን ነገር በሙሉ ዝግጅቴን እያካሄድኩ እየጨረስኩኝ እያለ በቃ እነሱን ጨራርሼ ወደ ቤት ስገባ እንዳጋጣሚ መብራት አልነበረም ቤት። በቃ ከዚህ በላይ ምንም የምናገረው ነገር ተናገሪ። እያንዳንዱ ነገር ሰሚኛለሽ አይደለ? ይኸውልሽ እያንዳንዱን እውነት ተናገሪ። ምንም ነገር የለም። እየሰማሽ ነው አይደለ? ከዚህ ወደ ከፋ ነገር እንዳንሄድ እያንዳንዱን ነገር ተናገሪ። እያንዳንዱ እውነት ላይ ደርሻለሁ። ሰማሽ አይደለ? ምንድነው የደረስክበት እውነት? ቆይ ምንድነው የምትለኝ? ስለሱ አይመለከትሽም። አንቺ ግን እያንዳንዱን ነገር ንገሪ። እሺ አንተ ደርሼበታለሁ የምትለው ነገር ንገሪ። ምንድነው? ተናገሪ እያንዳንዱን ነገር። እኔ ምንም የምነግርህ ነገር ሰሚያለሽ? እውነቱን ተናገሪ። ለወንጀለኝነትሽ ኃላፊነትሽን ውሰጂ። እሺ እውነቱን ተናገሪ። ሰሚያለሽ? እኔ ምንም ሌላ ነገር የለም። ምንድነው ያጠፋሽው? እያሳመምከኝ ነው። የራሱ እኮ ወንጀል ያጠፋሽው ምንድነው? ምንም ያጠፋሁት ነገር የለም። ቤት ውስጥ እንዴት ልትገቢ ቻልሽ? ከሷ ጋር ያለሽ ጓደኝነት ምን ይመስል ነበር? አላማሽ ምንድነው? ተበድያለሁ ያልሽውስ ነገር ምንድነው? ይኸውልሽ ሀዊ ልተባበርሽ እየሞከርኩ ነው። አንቺ ደግሞ እምቢ እያልሽ ነው ያለሽው። እኔም ከምታስበው በላይ ተባብሬያለሁ። አይገርምም? ከምታስበው በላይ በቃ እንደውም እናገራለሁ ብዬ ማላስበውን ነገር ነው የተናገርኩት። በቃ ከዚህ በላይ ምንም የምነግርህ ነገር የለም። ምንድነው የተበደልሽው? ተበድያለሁ ያስባለሽ ምንድነው? ይሄንን ሁሉ ነገር እንድታደርጊ ያደረገሽ በደል ምንድነው? ንገሪኝ። እሱ እንደውም ነገሮችን ወንድምሽ ነው ከወንድምሽ ጋር ነው እሺ ያሰርኩት። ቆይ እንደሱ አይደለም። ይኸውልሽ ሰሚኛለሽ? እንደሱ አይደለም። ቆይ እባክሽን ተረጋጊ። ይኸውልሽ ተረጋጊ መጀመሪያ። ይኸውልሽ እባክሽን ተረጋጊ አንቺ። እና ፊቴን ባሳይህ ይኸውልህ ፊቴ ታይካላ። ምን? ሁሉም ሰው እንደዚህ ነው የሚፈራኝ። ተቸግሪ እባክሽ። ሰው ፊት እንደዚህ ስራ ቦታ ሲሄድ እንደዚህ ፊቴን ሸፍኜ ነው ወይ እንደዚህ ሻርፕ ጠምጥሜ ምናምን ነው የሚሄደው። በሱ ምክንያት ነው እንደዚህ ሆንኩት። እሺ እና እባክህ ወንድሜ እባክህ፣ እኔ እናቴን ለመጦር ነው እዚህ ድረስ የመጣሁት። እባክህ ከዚህ በኋላ እንዳያስሩኝ የምችለው ስላለሽበት ነገር በጣም አዝናለሁ። ነገር ግን የምችለው ነገር አይደለም። በተሻለ አቅም ነገሮችን ለማቅለል እሞክራለሁ። እባክህ ካሜራ ጀርባ ያለ ሰዎች እባካችሁ እንዳይወጡልኝ። እባክህ እኔ ምንም መጥፎ ነገር ስለሌለ መተባበር ባለብኝ መልኩ ተባበርሻለሁ። እባክሽ። እሺ ስለዚህ ከሱ ጋር ተገናኝተሽ ከዛትሽበት በኋላ ደግሞ ህይወቱ ሙሉ ለሙሉ እንደተበለሻሸ የሆነ ነገር ሳይሆን እንዳልቀረ ነግሮኛልና እባክሽ ግልጹ ንገሪኝ። ምንድነው ያደረግሽበት? ምን እንድነግር የምትፈልገው? ለሱ ጠበቃ እየሆንክለት ነው? ጭራሽ ጠበቃ እየሆንኩኝ አይደለም። አንቺንም እሱንም በኩል አይደለም ላያችሁ የምችለው። ለሴት ልጅ የሚኖርህን ስሜት እንስሳ ስታይ እንደሚሰማ አስረድተኛልና እንደው ነገሮችን ግልጽ አድርገህ መናገር ካለብህ አንተ ያለበትንም ሁኔታ ለማዳን ትዳርህንም እንዳይፈርስ ለመታደግ ብዙ ነገሮች እንዲስተካከሉ ቀርቷል የምትለው ወይ መንገር ያለብኝ ነገር አለ ብለህ የምትነግረን ካለ እንድትነግረኝ ነው። ከዚህ በላይ ጉድ ምንም ስለሌለ እና ፊቴን ባሳይህ
ይኸውልህ ፊቴ ታይካላ። ምን ሁሉም ሰው እንደዚህ ነው የሚፈራኝ። ምን ሆነሽ ነው? መጀመሪያም እንደዚህ ነበርሽ? እንደዚህ አልነበርኩም። ልዑል ነው እንደዚህ ያደረገኝ ብለህ ታምናለህ? ልዑል ነው ያደረገኝ ማለት አታምንም አይደል? አየህ፣ ማንም ሰው የድሮ ፍቅረኛዬ ነው እንደዚህ ያደረገኝ ብላቸው ማንም እያመነኝ አይደለም። ቆይ ልዑል፣ እኔ ለጊዜው እንደዚህ ነው አይደለም፣ ምክንያቱም ያው ታወራለች እንጂ እኔ ያልታደርጋለች የሚል አንጻር ስላልነበረኝ ነው። ትንሽ ግር እያለኝ የመጣውን ካልከኝ በኋላ ባለፈው ካልከኝ በኋላ እኔ ደግሞ አሁን በጣም እየፈራ ያለሁት ሌላ ጦስ እንዳታመጣብኝ። ሴት በጣም ሰበበኛና በጣም ተንኮለኛ ሴት መሆኗን የማውቀው፣ በጣም አስመሳይ ሰሪ፣ እኔ እንጃ በጣም ብቻ በጣም መጥፎ ልትባል አይነት ሰው የምትችል አይነት ሁኔታ ውስጥ እንደገባው ማውቃለሁ። በቃ እንደዛ ነው የተረዳኋት ልጅቷን። ማንም ሰው ነው የሚፈራኝ። በቃ ህፃናት ያሉበት አካባቢ መድረስ አልችልም። ሰው ፊት እንደዚህ ስራ ቦታ ሲሄድ እንደዚህ ፊቴን ሸፍኜ ነው ወይ እንደዚህ ሻርፕ ጠምጥሜ ምናምን ነው የሚሄደው። በሱ ምክንያት ነው እንደዚህ ሆንኩት። ተረጋጊሽ። ሰላም ውድ የገመና ሾው ተከታታዮቻችን እንደምን አላችሁ? እንግዲህ ከባለፈው በቀጠለ ኬዛችን ዛሬም ተገናኝተናል ማለት ነው። ዛሬ የምንገኘው የኛ የራሳችን የሆነ ማቆያ ወይ እንደ ስቱዲዮ የምንጠቀማት ቦታ ላይ ነው ማለት ነው። አጠገቤ የምትገኘው ባለፈው ያያችኋት ባለታሪክ ፊቷ ተበላሽቶ ብዙ በደል ደርሶብኛል ብላ ብዙ ነገር ልትነግረን ተገኝታለች ማለት ነው። እንግዲህ ሾዋችን ገመና ሾው ይባላል። ቻናላችንን ሰብስክራይብ፣ ሼር እንዲሁም ኮፒ ሊክ በማድረግ ሁልጊዜም እኛን እንድታገኙን ከኛ ጋር እንድትተጋገዙ የሚበደሉ ሰዎችን አብረን እንባ እንድናብስ ወንጀለኞችን ደግሞ አብረን ለህግ ለፍትህ እንድናቀርብ በትህትና ጠይቃችኋለሁ ማለት ነው። ቀጥታ አብራኝ ወዳለችው ህይወቴ ምን ትነግረኛለች? ዛሬስ ምን አይነት አዲስ ነገር ይኖራል? እዚህ ቤት ውስጥ ምን ጉር ነው የደበቁት የሚለውን አብረን የምናይ ይሆናል ማለት ነው። እንዴት ነሽ? ሰላም ነው። ከባለፈው በኋላ እንግዲህ ትንሽ ተረጋግተሻል ብዬ አስባለሁ አይደለ? በተወሰነ መልኩ ግን የሚያረጋጋ አይነት ልጅ አይደለም ልጁ ሲጀመር። በተወሰነ መልኩ ትንሽ ተረጋግቻለሁ። ያው ከአንቺ ጋር አንዳንድ ነገሮችን ካወራን በኋላ የራሳችንን ማጣራት እኔም ባልደረቦቼም ማድረግ ሞክረን ነበር እና አንዳንድ ፍንጮች ላይ ደረስንባቸው ነገሮች አሉ። እሱ በሂደት እኔም ተመልካቾችም በደንብ የምናውቃቸው ነገር ይሆናሉ ማለት ነው። ከካሜራ ጀርባ ያሉ ባልደረቦቼ በደንብ ያጣሩት ነገር ይኖራል፣ በኋላ ይነግሩኛል። አንቺ ጋር ግን ስመጣ መጀመሪያ የተሻለ ወይ ጥሩ ኑሮ እንደምትኖሪ ከዛ በኋላ ደግሞ የቀድሞ ፍቅረኛሽ አንቺ ላይ ብዙ በደል እንደፈጸመ ነበር የነገርሽኝ። የተወሰነ ያደረኩትን ማጣራት ወደዛ ነው የሚያሳየኝና ምንድን ነው ያደረሰብሽ? ምንድን ነው የሆንሽው? ይህን ጉዳት ከማድረሱ በፊት አንቺ እና እሱ የነበራችሁ ግንኙነት ምን አይነት ነበረ? ልክ ባለፈው እንደነገርኩ ነው። እነሱ የነበረን ግንኙነት በቃ አሪፍ የሆነ ላይፍ ነበር እየኖርን የነበረ ማለት ነው። ከመጋባታችን ቀን ከቆረጥን ምናምን በኋላ ባለው ጊዜ ማለት ነው። እና ቀን ከተቆረጠ ልንጋባ 2 ወር ምናምን በቀረው ሰዓት ነው ይሄ ነገር የተፈጠረው። በቃ በማዘር የነበረውን ውርስ ውክልና በሙሉ ለሱ ሰጥቼው ነበር እንደነገርኩ። ይሄ ውክልና በሙሉ እኔ አምኜው በቃ ወደፊት የህይወት አጋሬ ነው የትዳር አጋሬ ነው ብዬ አምኜ እንደነገርኩ ሌላ ሰው ከጎኔም ሌላ ሰው አልነበረኝም። እሱም ብቻ ነበረ ማምነው። ለሱ አሳልፌ የሰጠሁት ውክልና በሙሉ የውክልና ገንዘብ በሙሉ ነው ይዞ ይጠፋው። ይዞ ከኔ እንደተሰወረ ነው። እንዳጋጣሚ ካፌ ምናምን ያገኘሁት ብዬ ነገርኩ ባለፈው። ካፌ ሳገኘው በቃ የሌለ ድንብርብር ነገር ነው ያለው። ሊያቀኝም አልቻለም በፊት ምክንያት መጀመሪያ እኔ ነኝ ገፍቼ ምናምን ለማናገር ሲሞክር ጭራሽ ጥሎኝ ነው የወጣው፣ አላናገረኝም። እና ቤቱንም ያገኘሁት ተከታትዬ በቃ እሱ በሚገባበት ተከታትዬ ምናምን ነበር ያገኘሁት አድራሻው። በቃ አሁን ተገኝቶ በቃ እንደውም እንኳንም እዚህ እንደመጣ እኔ ጋር እንደመጣ የዛን ሰዓት ከዛ በኋላ ያሰብኩት በቃ ልጁን አግኝተከው ንብረቴን በሙሉ እንዲሰጠኝ ነው ፈልገው። በቃ ከዚህ በኋላ እሱ ጋር ምንም አይነት ላይፍ ይኖረኛል ምናምን የሚል ሀሳብ የለኝም። በእርግጥ ግን በቃ ንብረቴን በሙሉ አንድ ባንድ እንዲመልስልኝ ፈልጋለሁ ከዚህ በኋላ። እንደውም ምን አለ መሰለሽ ብዙ ጊዜ ለሰዎች ውክልና ስንሰጥ የንብረቱ ባለቤት ሆነን የምንመዘገበው እኛ አይደለ? እነዛ ሰው ከውክልና የዘለለ ምንም አይነት ኃላፊነት ወይ ደግሞ ምንም አይነት ዋስትና አይኖራቸውም ያንን ነገር ለመውሰድ። ስለዚህ በምን አይነት መንገድ ነው ወይ አንቺ ፊርማ ወይ አንቺ ፍቃድ ያስፈልገዋል እሱ ያንቺ ንብረት ለመውረስ እና
በምን አይነት መንገድ ውክልና ሰጥተሽው ንብረትሽን ሊወስድ ቻለ? በውክልና ብቻ ንብረት እንደሚወሰድ ስለማላውቅ ነው። እኔማ ፊርማዊ ምናምንማ አስቀምጬለት ነበር። ምክንያቱም ከዛም በኋላ አብረን ነን። እኔ አንድ አካል ሆነናል ብዬ ነበር ያሰብኩት ከዛን ሰዓት ቀን ጀምሮ ማለት ነው። በቃ አንድ አካል ሆነናል ብዬ አስቤ ነው እኔ ሙሉ ውክልና ለሱ የሰጠሁት ማለት ነው። ሙሉ ውክልና ስትይ አንቺ ንብረትሽ ላይ ያለሽን መብት በሙሉ እሱም የአንቺ ንብረት ላይ መብት ኖሮት መሸጥ መለወጥም እስከሚችል ድረስ ማለት ነው። እስከዛ ድረስ ነበር አምኜ ለሱ እንደዛ ያደረኩለት። ምን አይነት የፍቅር ግንኙነት ቢኖራችሁ ነው? እንዴት አይነት መተማመን ቢኖራችሁ ነው በዚህ ልክ ኃላፊነት ልትሰጪው የቻልሽው? በቃ የልጅነት ፍቅረኛ ነበረ። ብዙ አመት ከልጅነት ጀምሮ እስከዚህ እድሜያችን ድረስ አብረን ነበር ያሳለፍነው። ከሱ ውጭ እኔ ሌላ ወንድ አላውቅም። እሱም ከኔ ውጭ ሌላ ሴት አያውቅም ነበር። እስከዚህ ድረስ አምኜው ነበረ በቃ ይሄን ነገር ያደረኩት። እሱ ግን በመሃል ከሃዲ ነው፣ ከዳኝ በመሃል። እሺ አሁን ባለፈው እሱ ነው ያደረገው እሱ ነው ፊት ላይ ላለው ነገር ተጠያቂ ስትይ ነበርና የእሱ ተጠያቂነት እንዴት ነው? ቀጥታ ፊትሽ ላይ ለደረሰው ጉዳት ዋና ተዋናይ እሱ ሆኖ ነው ወይስ ደግሞ አንቺ ላይ በደረሰው በደል ራስሽ ላይ ጥፋት አድርሰሽ ነው? ራሴ ላይ ጥፋት አላደረስኩም። የራሱ ነው እንደዚህ ያደረገኝ። ራሴ ላይ እኔ እንዴት ራሴ እንደዛ አድርጋለሁ? ካላስቸገርኩሽ ሁኔታውን ነው። ምናልባት ስታስታውሹ ጥሩ ስሜት ይሰማሻል ብዬ አላስብም። ትንሽ የሚከብድ ነገር ይኖረዋል። ይህን ጥያቄ ባጠይቀኝም ደስ ይለኛል። እንዴት ነው ለእኛ እንዳልኩሽ እያንዳንዱ ነገሮች የሚናቁ አይደሉም፣ ትልቅ ግብዓት ነው የሚሆኑን እና በቻልሽው አቅም ነገሮችን ለማጣራት እንዲመቸን እያንዳንዷን ተራ ነው ትንሽ ነው ወይ ስሜቴን ይረብሸኛል የምታያቸውን ነገሮች እንኳን ሳትደብቂ እንድትነግሪኝ ነው የምፈልገው። እና እንዴት ነበር ሁኔታው? ይቅርታልኝ ይህን ነገር ባልነግርህ ደስ ይለኛል። ልነግርህም ደግሞ ፈቃደኛ አይደለሁም። እሱን አግኝተው ብጠይቀው አይሻልም? እንደው በትንሹ አሁን እሱን ብጠይቀው እንዴት ነው ምናምን ብዬ እንዲያስረዳኝ ብሞክር ትክክለኛውን እውነቱን ይነግረኛል ብዬ አላስብም። ሊነግር ይችላል። ከዚህ በኋላ ምንም ሊያመጣ ስለማይችል ሊነግር ይችላል። ግን ያንቺ ልስማው እናቴ። ይኸውልሽ ቀጥተኛ ተበዳይ አንቺ ነሽ። ይሄ ጉዳት የደረሰብሽ አንቺ ላይ ነው። እውነቱን የምትነግሪኝም አንቺ ነሽ። ስለዚህ በቻልሽው አቅም እንደሚረብሽሽ አውቃለሁ። ነገር ግን እንደምንም ብለሽ ሁኔታው እንዴት እንደነበረ እንዴት እንደደረሰብሽ አስረጅኝ እስቲ። ይህን ነገር አሁንም እየነገርኩ ነው። በድጋሚ ባጠይቀን ደስ ይለኛል። አልነግርሽ እንደዚህ ነው ያደረሰብኝ፣ በእንደዚህ አይነት ኬዝ ነው፣ በእንደዚህ አይነት ሰዎች ነው ብዬ ልነግርህ አልችልም። ይኸውልሽ እኔት አሁን የለመንኩሽ ነው ያለሁት። እያንዳንዱን ነገር ንገሪኝ። ያም አይሆን ከሆነ ግን ለሰራተኛዋ መድኃኒት እየሰጠሽ ሰራተኛዋ ደግሞ ለእሱ መድኃኒት ሰጥታ እንዲታመም ያደረግሽው ዋና ተዋናይ አንቺ ነሽ። ያ ደግሞ በህግ እንደሚያስጠይቅሽ ታውቂያለሽ። አሁን እያንዳንዱን ነገር የምትነግሪኝ የምትተባበሪኝ ከሆነ ግን ህግ የሚያደርስብሽን ነገር በተወሰነ መልኩ ሊያቀልልሽ ይችላል። ብሎም እሱ ጥፋተኛ እሱ የሚሆን ከሆነ አንቺ ተበዳይ መሆንሽን ካረጋገጠ ምናልባት በገደብ በተለያየ መንገድ ሳትታሰሪ የምቆይበት ነገር ሊኖር ስለሚችል ንገሪኝ ትክክለኛ ነገሩን። ለምንድን ነው ፊትሽ ላይ ይሄ? ሰማ የእሱን ምክንያት ስለማያውቅ እኔም ብቻ ነው እንደ ጥፋተኛ የሚያየኝ አይደለም። እንግዲህ አንቺ ይሄ ነው እውነት ይበለሽ እስካልተናገርሽ ለእኛ መረጃ የምትሆን ነገር እስካልሰጠሽን ድረስ እንደዛ ነው የሚወሰደው። ህግን ፊት ቢሆን እኮ ትክክለኛ ላይ የምትሆን በደልሽን ካልተናገርሽ ህግ ሊረዳሽ አይችልም አይደለ? አንቺ ቀጥታ ጥፋተኛ ሆነሽበት የተገኘሽበት ነገር እንዳለ ደግሞ ደርሰንበታል። መድኃኒት ለሰራተኛዋ እየሰጠሽ ሰራተኛዋ ደግሞ ለእሱ እንደምትሰጠው ለዚህ ህመም ዋና ተጠያቂ አንቺ እንደሆንሽ ደርሰንበታል። ስለዚህ እያንዳንዱን ነገር ንገሪኝ። ህግ ፊት እኔ እንደተባበርሽኝ ተናግሬ ምናልባት ህግ የተወሰነ ማቅለያ ሊያደርግልሽ ይችላል። እሺ እኔ ቀኑን ማስታወስ ስለማልፈልግ ነው እንጂ እኮ ላለመንገር ፈልጌ አይደለም። በነገራችን ላይ ይሄ ቀኑ በጣም የሚረብሽ ቀን ስለነበረ ነው ይዛን። አሁን ሁሉንም ነገር አልፈን መተናል እኮ አይደለ? ስላለፈ የሚረብሸን ነገር ሳይሆን መፍትሄ ስለምንለው ነገር ነው ማውራት መቻል ያለብን። ስለዚህ መፍትሄ የሚሆነው ደግሞ እኔና አንቺ ተግባብተን አለ የምትይውን ማስረጃ ለእኔ ስትሰጪኝ ነው። ቀኑን መረበሹን ከአንቺ በላይ ስሜትሽን ለመረዳት እሞክራለሁ። በምን አይነት ስቃይ ውስጥ ልትነግሪኝ እንደምትችይ ይገባኛል። ሴት ልጅ ነሽ። አንቺ ላይ የሚደርስ የፊት ጥቃት ሴት ልጅ ላይ የሚደርስባት የፊት ጥቃት ምን ማለት እንደሆነ ጥፍር መሰበር እንኳን ምን ያህል እንደሚያንገበገባችሁ እናውቃለን። እንኳን ፊትሽ ላይ እንደዚህ አይነት ነገር ሆኖ ይቀርና ስሜትሽን ሳልረዳ ቀርቼ አይደለም። ነገር ግን አንደኛ ባላጠፋሽው ጥፋት ተበድለሽ እስር ቤት መወርወርን አትፈልጊም አይደለ? ጥፋተኛ መባልን አትፈልጊም አንቺ ጥፋተኛ ሳትሆኚ። ስለዚህ ጥፋተኛ ካልሆንሽ ደግሞ እያንዳንዱን አለ የምትይውን ማስረጃ ለእኔ ስጪኝ። ከዛ ጥፋተኛ እንዳልሆንሽ በቻልኩት አቅም ለህግ አስረዳልሻለሁ። ይኸውልህ በመጀመሪያ ፊቴ ላይ ያለውን ብቻ ሰው ስለሚሆነው እንጂ ጠባሳው ፊቴ ላይ ብቻ አይደለም ያለው። ሰውነቴ እንደዚህ ልብስ የሚሸፍናቸው አካላቴ በሙሉ እንዳለ ጠባሳ ብቻ ነው።
እና አደጋው የተፈጠረው ደግሞ እንዴት መሰለህ? የሰርጋችን 2 ወር ምናምን አካባቢ የቀረው ነው ብያለሁ። እና በቃ ለሰርጋችን የሚሆን ነገር በሙሉ ዝግጅቴን እያካሄድኩ እየጨረስኩኝ እያለ በቃ እነሱን ጨራርሼ ወደ ቤት ስገባ እንደ አጋጣሚ መብራት አልነበረም ቤት። በቃ እሱን ሰርፕራይዝ አደርገዋለሁ ቤት ለሰርጋችን ያዘጋጇችሁ ነገር በሙሉ እነግረዋለሁ ምናምን ብዬ ቤት ስገባ መብራት አልነበረም። እንደ አጋጣሚ የገዛነው ሲሊንደር ነበረ ማለት ነው። ሲሊንደር በነገራችን ላይ አልወድም ነበር ሲጀመር ጀምሮ። እንደ አጋጣሚ መብራት ሲጠፋ ምናምን ይሆን ይሻል ብሎ የዛን ወራት ሳምንት አካባቢ ነው የገዛው ማለት ነው። እሱ ራሱ ነው ገዝቶ የመጣው። እና ያን ሲሊንደር ለኩሼ እኔ ደግሞ ሲሊንደር በነገራችን ላይ ስለምፈራም አጥፍቼ ምናምን ነው የምወጣው ከተጠቀምኩ በኋላ። እና እንደ አጋጣሚ ቤት ከገባሁኝ በቃ ምሳ ምናምን ሰራርቼ እጠራዋለሁ ምናምን ብዬ ሲሊንደሩን ስለኩሰው ፈነዳ ማለት ነው። ሲሊንደሩ እንዲቱ እንዳለ የፊቴ እንደዚህ ሙሉ በጀርባዬ እንደዚህ ሆዴ እንደዚህ ይታፋይ ምናምን በሙሉ የተቃጠለ ነው። እና እንደዛ አጋጣሚ የተፈጠረው እንደዛ ነው እንትን ያለብኝ እሱ ነው ልል የቻልኩት። ደግሞ እንዴት እንደሆነ ታውቃለህ? ደግሞ ምን ነው ከሱ ውጭ ሌላ ማንም ሰው ሊሆን አይችልም። ያ አደጋው ከደረሰብኝ በኋላ ሆስፒታል መጥቶ ጠይቆኝ አያውቅም። ማንም ማያውቀኝ ጎረቤት እንደዚህ ምናምን መንገድ ላይ እንኳን የሚያውቀኝ ሰው እየመጣች ጠይቀኝ አንድ ቀን በስልክ እንኳን ደውሎ እንዴት ነሽ ምናምን ብሎ አልጠየቀኝ። ይሄን እንግዲህ እንኳን እሱ አይደለም ሌላ ስንት ሰው እየሰማ ማለት ነው። ከዛን ቀን ጀምሮ ነው ስልኩን ያጠፋው። ስልኩን አጠፋ፣ አድራሻውን አጠፋ ምናምን የቤት ሙሉ ውክልና እንደያዘ በቃ ሌላ ሚስት እንዳገባ ምናምን። እኔ ሆስፒታል ሆኜ የዛን ሳምንት አካባቢ ነው ሌላ ሚስት እንዳገባ እንኳን የሰማሁት። እና በእኔ ህመም በእኔ እንደዛ መሰቃየት እሱ በሳምንት ተደሰተ ማለት ከሱ ውጭ ሌላ ማን ሊያደርገው ይችላል? ይሄ ነገሮችን ግልጽ ለማድረግ ያህል እርሱ ከአንቺ ጋር ትዳር ሊፈጽም ትንሽ ጊዜ ነበር የቀራችሁ። የ2 ወር ጊዜ አይደለ ቀርቷቸው የነበረው። ከዛ በኋላ አንቺ አደጋ ከደረሰብሽ ከትንሽ ጊዜ በኋላ ደግሞ እሱ እንዳገባ ነው እየነገርሽኝ ያለሽው። ያ አደጋው ከደረሰብኝ ከሳምንት በኋላ ነው እሱ ሌላ ትዳር ውስጥ የገባው። ይሄ ማለት ደግሞ አንድ ወንድ ልጅ ዝም ብሎ ከመሬት ተነስቶ ዘሎ ትዳር ላይ አይገባም አይደለ? ቢያንስ የተወሰነ ጊዜ ይኖረዋል በፍቅር ግንኙነት ውስጥ የሚያሳልፋቸው ጊዜዎች። ያ ሲሆን አንቺ አታቂም ወይ? ወዲያው ከሆነ ሌላ ትዳር ውስጥ የገባው እንደው ምንም አይነት ፍንጭ አይተሽበት አታቂም? ምንም አይነት ፍንጭ አይቼበት አላውቅም። ይሄ ፍንጭ ባቅማ እንዴት ሙሉ ንብረቴን ጭራሽ ለሱ ውክልና እሰጣለሁ? እሺ፣ ስለዚህ አሁን እሱ ስለመሆኑ ምን አይነት ማረጋገጫ ነው ያለሽ? እሱ ነው ብለሽ ነበር ባለፈውም ስትነግሪኝ የነበረው። ዛሬም አብዛኛው ጥቆማሽ ወደ እሱ ነው እያደላ ያለውና ምን አይነት ማረጋገጫ ኖሮሽ ነው እሱ ላይ ሁሉን ነገር የደፈደፍሽው? አዎ 100% እኮ እሱ ነው ብዬ እንትን ልል አልችልም። ግን ደግሞ ሌላ ሰው ይሄን ነገር ሊያደርግብኝ የሚችል ሰው የለም። ምክንያቱም ጠላት የለኝም። ምናልባት ወንድሞች የአባቴ ልጆች አሉ አንድ ነገር ለውርስ ምናምን በዛ ምክንያት ይሆን እንደ ብዬም ጠርጥሬ ነበር። በተለያየ ኬዝ አጣርቻለሁ እነሱ እንዳልሆኑ እና አሁንም እርግጠኛ መሆነው በቃ እሱ ላይ እና እሱ ላይ ብቻ ነው። የዛን ሰዓት እንኳን ሲሊንደሩ የፈነዳ ሰዓት መብራት ስገባ መብራቱን ሰብሮ መብራት የለም። ግን ደግሞ ሌላ ሰፈር ጋር ምናምን ነበር፣ ጎረቤት ጋር ምናምን ነበር። ስለዚህ ሆን ብሎ ገመዱ እኛ ጋር ነው የተቋረጠው፣ እኛ ግቢ ውስጥ ብቻ ማለት ነው። እና እንዴት እንደዛ ሊሆን ይችላል? ሆስፒታል እንኳን ገብቼ አንድ ቀን መጥቶ ጠይቆኝ አያውቅም። ሆስፒታል እንኳን እየመጣች ስትጠይቀኝ የነበረች ጓደኛዬ ናት። ጓደኛዬ ማለት ደግሞ የእነሱ ሰራተኛ ማለት ነው። ጓደኛዬ ነበረች። አልገባኝም። የእነሱ ሰራተኛ እና አንቺ ጓደኛ እንደሆናችሁ አላውቅም። ጓደኛሞች ነበርን። ሆን ብዬ እነሱ ቤት ሰራተኝነት እንድትገባ ያደረኳት ነው። ስለሱ ህይወት እንድታጠራልኝ ፈልጌ ነው እዛ ያስገባኋት። አንቺ ከዛ በኋላ ባለፈው የነገርሽን ምክንያት ሙሉ ለሙሉ ውሸት ነው ማለት ነው? ማለት እርሷ እዚህ ከገባሽ በኋላ ፈለገሽ አግኝተሻት ሰው በሌለበት እዛ ቤት ውስጥ እየገባሽ እሷን እንዳስማማሻት በእናቷ እንዳስፈራራሻት ነበር የሰማነው አይደለ? እናቷ እንደተቸገረች በእናቷ አስፈራርሰሻሽ ለእሱ መድኃኒት እንድትሰጥ እንዳደረግሽ ነበር ባለፈው ስትነግሪን የነበረው፣ ሰራተኛውም ስትነግረን የነበረው እንጂ ጓደኛሽ እንደሆነች ምንም አይነት መረጃ የለንም ነበረ። አንቺም አልነገርሽንም ነበረ። ጓደኛዬ ነች። ስለዚህ ዋሽተሽናል ማለት ነው። ታድርግ ያደረኩት። ትውውቃችሁ እንዴት ነበር ከእሷ ጋር? መጀመሪያ ስራ አብረን ሰራ ነበረ፣ እሱ ጋር ከመታወቂ በፊት ማለት ነው። የተለያዩ ስራዎች አብረን ሰራ ነበር፣ ተቀጥረን አንድ ቤት አንድ ድርጅት ላይ ማለት ነው። ከዛን ጀምሮ እስካሁን ድረስ ጓደኛሞች ነበር። ከሱ ጋር ከተለያየም በኋላ ነው እዛ ቤት ያስገባሁት፣ እነሱ ቤት። ስለዚህ ሰራተኛዋ እናቴ ተቸግራ ነው ትምህርቴን አቋርጬ ነው ብላ የሰጠችን እያንዳንዱ ምክንያት ውሸት ነው ማለት ነው? ውሸት ነው፣ ሙሉ ለሙሉ ውሸት ነው።
ተመልካቾቻችን በጣም እንግዳ የሆነ ነገር ነው እየሰማን ያለ ነው። ምክንያቱም ተቸግራ እዚህ ቤት እንደገባች እናቷን ለመርዳት እዚህ ቤት እንደገባች እቺ ሴት ደግሞ በእናቷ አስፈራርታት መድኃኒት እንድትሰጥ እንዳደረገቻት እናቷን ለመርዳት እናቷ ምንም እንዳትሆንባት በመፍራት መድኃኒቱን እንደሰጠችና እኔ ምንም የማውቀው ነገር የለም እናቴን አርፌ ልርዳበት ብላ ስትለምነን እንደነበረ ከዚህ በፊትም አይተናልና አሁን ላይ ግን ሌላ ሰው እንደሆነች ነው እየነገረችን ያለችው ማለት ነው። ስለዚህ አንቺና ሰራተኛ ጓደኛ ናችሁ፣ የረጅም ጊዜ ጓደኛ። ወደዚህ ቤትም ስትገባ ደግሞ አንቺ ራስሽ ፈልገሽ ነው ያስገባሻት ማለት ነው። እንዴት እሺ ልትልሽ ቻለች? ጓደኛ እኮ ነች። እንዴት እሺ አትለኝ? የፈለገ ጓደኛሽ እንደዛ አይነት አደጋ ደርሶብኝ እንዴት ነው እሺ ልትለኝ የማትችለው? ሌላ ብዙ መስዋዕትነት እኮ ትከፍላለህ አንተ ለጓደኛ አይደለም እንደዚህ ማድረግ። ግን አዎ ሴት ልጅ ነች፣ የራሷ ህይወት ሊኖራት ይገባል። የሰው ቤት ውስጥ ሰራተኝነት ተቀጥራ እንድትሰራ ነው ያደረግሻት። ከዛም በተጨማሪ ደግሞ ወንጀል ነው ያሰራሻት። በሰራተኝነት እኮ አትቀጥልም። ይሄን ነገር እስከምንደርስበት ብቻ ነበረ። ስለዚህ ዋና ሀሳባችሁ እሱ ታሞ የሆነ ደረጃ ላይ እስኪደርስ ብቻ እሷ እዚህ ቤት ሰራተኛ እንድትሆን ነበር ማለት ነው። ዓላማችን እንደዛ ነበር። እሺ ተመልካቾቻችን እንግዲህ እንዳያችሁት ነው አዳዲስ መረጃዎችን እየሰማን ያለ ነው። ከዚህ በኋላስ ምን አይነት አዲስ ነገር እንሰማለን የሚለውን አብረን የምናይ ነው የሚሆነው። ሰራተኛው እንዳያችሁት እኛ እጅ ነው የምትገኘው። ባለፈው ጊዜ ላይ እንዳያችሁት ለምን ነበረ ወንጀለኛ ለምን ሆንኩኝ እናቴን ልርዳበት ስትል ነበር። እኔ መስሎኝ የነበረው ባለማወቅ እዚህ ወንጀል ላይ ገብታ እንደነበር ነው እንጂ ሙሉ ለሙሉ አስባበት ወንጀል ትሰራለች ብዬ አላሰብኩም ነበረ። በጣም የሚያስገርም ነገር ነው። ሰራተኛዋ እኛ እጅ ነው የምትገኘው። እሷን አምጥተን ደግሞ ለምን እንደዚህ እንዳደረገች እያንዳንዱን ነገር እንጠይቃታለን ማለት ነው። ይህ ገመና ሾው ነው። የተበደሉ ሰዎች እንባቸው የሚታበስበት፣ በዳዮች ለህግ የሚቀርቡበት ሾዋችን ነው። ከኛ ጋር በመሆን ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ እንዲሁም ሀሳባችሁን በኮሜንት ለእኛ በማሳወቅ አብራችሁን እንድትሆኑ እንድትተባበሩን በአክብሮት ጠይቃለሁ። አብራችሁን ቆዩ። ሰምኛለሽ? ነይ ወንጀለኛ እንደሆንሽ ነይ፣ ተረጋጊ። ወንጀለኛ እንደሆንሽ ደርሼበታለሁ። እያንዳንዱን ነገር ሳታውቂ ወንጀል ውስጥ እንደገባሽ ነበር እየነገርሽኝ ያለሽው። ነይ እያንዳንዱን ነገር ታወጫለሽ፣ እያንዳንዱን ነገር ትናገሪያለሽ። እኔ ምንም የማውቀው ነገር የለም። እኔ ንጹህ ሰው ነኝ። ለምን ነው ማታምነኝ? ቆይ ነይ 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 ነይ፣ ልቀቀኝ በእናትህ። ወይኔ ይኸውልሽ፣ ትሰሚያለሽ? አርፈሽ ቁጭ በይ። እሺ፣ የትም አትሄጂም። እሺ፣ ልቀቀኝ በእናትህ። እጅ እያሳመንከኝ ነው። ቁጭ በይ። ለምጠይቅሽ እያንዳንዱ ጥያቄ ትክክለኛ መልስ ትሰጭኛለሽ። ሰማሽኝ? ሀዊ ከዚህ በፊት ባላወቀ መንገድ ወንጀለኛ እንደሆንሽ ነበረ የነገርሽኝ የነበረው። እናትሽን ለመርዳት አሁንም ቢሆን ምንም የተለየ የምነግርህ ነገር የለም። በቃ ነገርኩህ አይደለ? እናቴን ለመርዳት ተከፍሎኝ አዎ ያንን ነገር አድርጌያለሁ። ግን በቃ የኔ ጥፋት አልነበረም። በቃ ምንም የማውቀው ነገር የለም። እኔ በሰዓቱ በቃ እናቴን ይዘውብኝ ስለነበረ ቤተሰቤን ይዛ ስለነበረ ስላስፈራራችኝ ነው። ከዛ ውጭ ምንም የማውቀው ነገር የለም። ምን አድርጊ ነው የምትለኝ? አሁንም እየዋሸሽኝ ያለሽው። ነገሮችን በኃይል እንደሄድ አታስገድጅኝ። እያንዳንዱን እውነት በስርዓት ትነግሪኛለሽ። እዚህ ቤት ላይ መድኃኒት እንድትሰጪ ያደረገች ሴት ጓደኛሽ እንደሆነች ነግራኛለች። ስለዚህ እያንዳንዱን እውነት እዚህ ቤት ላይ እንዴት እንደገባሽ ከመጀመሪያው ጀምሮ አገባብሽ፣ ውጭ ላይ ነበረሽ ግንኙነት ምን አይነት ነበረ፣ እዚህ ቤት ከገባሽ በኋላስ መድኃኒቱን እንዴት ነበር ትሰጪ የነበረው፣ እያንዳንዱን ነገር ግልጽ አድርገሽ ትነጋገሪያለሽ። እኔ ሲጀመር መጀመሪያም ይሄ ነገር ምንም አላማረኝም። እኔ ነገርኩህ የማውቀው ነገር ሲጀመር እናንተ እኮ ያለ ምንም ምክንያት ነው ከስራ አፈናቅላችሁ እዚህ አምጥታችሁ ያስቀመጣችሁኝ እንዴ። እሱ ሳያንሳችሁ ጭራሽ አሁን በሌላ ነገር እየወለጀልከኝ ነው። ሰራተኛ እንዳልሆንሽ ታውቂያለሽ አይደለ? ሌላ ስራ እንደሌለሽ ወይ ደግሞ የሷ ጓደኛ እንደነበርሽ ብቻ። ከዛ ውጪ ደግሞ እናትሽን ለመርዳት እንደሆነ እንጂ። ኧረ እኔ የትም አላውቃትም። የምን ጓደኛ ነው የምታወራው? እኔ ነግሬያለሁ። ቤት ውስጥ ራሱ ሰው በሌለበት ሰዓት ጠብቃ 2 ቀን ነው ምናምን ነው የመጣችሁ ብያለሁ። ከዛ ውጪ ስለምን ጓደኛ ነው የምታወራው? እኔ ጓደኛ አይደለችም። እሺ እያንዳንዱ ነገር አሁንም በስርዓት እንድትነግሪኝ እያስጠነቀቅኩሽ ነው ያለው። ነገሮችን በኃይል ከመሄዴ በፊት እያንዳንዱ ነገር ግልጽ አድርጊልኝ። አንተ ነህ እንጂ ልትረዳኝ ያልፈለግከው። እኔ እያንዳንዱ ነገር በስነ ስርዓትና በግልጽ ነው እየነገርኩ ያለሁት። እሺ አለኝ የምትይው እውነት ምንድን ነው? ንገሪኝ። እኔ ልክ አሁንም ቢሆን ወደፊትም ቢሆን ከዚህ የተለየ እውነት የለም። በቃ እየነገርኩ ያለሁት አንድና አንድ ነገር እኔ ነገርኩ። እሷ መጣች፣ በቤተሰቦቼ ያስፈራራችኝ። ከዛ በኋላ መድኃኒቱን ስጫለችኝ፣ ሰጧት። ከዛ ውጪ ምንም የማውቀው ነገር የለም። ጓደኛሽ ናት ያልከኝን እኔ ሲጀመር አይቻት አላውቅም። አይደለም ጓደኛዬ ልትሆን ይቀርና 2 ቀን ነው ምናምን ነው ያየኋት። በቃ ይሄን ነው። ከዚህ ውጪ ምንም ነገር እውነት የለም። እሺ እሷ ለኛ የነገረችን አንቺ የሷ ጓደኛ እንደነበርሽ ከዚህ በፊት እንደምትተዋወቁ ሲሊንደር ፈንድቶ በታመመች ሰዓት ደግሞ እየተመላለሽ የምጠይቂያት አንቺ እንደነበርሽ ነው። ከዛ በኋላ የሷ ጭራሽ ነገሩን ሁሉ ወደ እኔ ተመጣመችው እንዴ? እሷ ራሷን ነፃ ለመውጣት ብላ ያደረገችው ነገር ቢሆን ስለምን እናውቃለን? ትሰሚኛለሽ አይደለ? አንተ እኮ ነው በጣም እያናደድከኝ ያለው። ጭራሽ የሌለ ነገር እኮ ነው እያወራከኝ ያለው። ወንጀለኛ ሆነሽ ለጥፋትሽ ተጠያቂነትሽን ሳትወስጂ ጭራሽ እኛ ለምናገርሽ ነገር እንዴት ትበሳጫለሽ? ከዛ በኋላም ተመላልሰሽ የምጠይቂያት አንቺ ነበርሽ።
ከሷ ጋር ተነጋግረሽ እዚህ ቤት ውስጥ በሰራተኝነት ተቀጥረሽ ለሱ መድኃኒት እንደምትሰጪ እሱን በሽተኛ ለማድረግ እንደምትጥሩ ተመካከራችሁበት ነው የመጣሽው አይደለ? ጭራሽ እንደዚህ አለች። ሙሉ ነገሩን ንገሪኝ ሀዊ። እኔ ምንም የምነግር ነገር የለም። ለምን ነው ልትሰማኝ ፈቃደኛ ያልሆንከው? ይኸውልሽ አሁን ምንም አደረግሽ አላደረግሽ ወንጀለኝነትሽ ተረጋግጧል። መድኃኒቱን በመስጠትሽ በራሱ የሚያስከስስብሽ የሚደርስብሽ ፍርድ ይኖራል። ከዛ በተጨማሪ ደግሞ ይህንን ነገር አጣርተን ስንደርስበት ተጨማሪ ፍርድ ተጨማሪ ቅጣት ነው የሚጠብቅሽ። ስለዚህ ነገሮችን ለማቅለል የምትፈልጊ ከሆነ ከኛ ጋር ብትተባበሪ የተሻለ ነው። እኔ ነገርኩህ፣ ምንም የማቀለውም የማከብደውም ነገር የለም። በቃ ነገርኩህ አይደል እንዴ? እስካሁን እየተለማመጥኩሽ ነው ያለሁት። እያንዳንዱን ነገር እውነቱን ንገሪ። እየሰማሽ ነው አይደለ? እያንዳንዱን እውነቱን ተናገሪ። ምንም የምነግርህ ነገር ሰሚያለሽ? እውነቱን ተናገሪ። ለወንጀለኝነትሽ ኃላፊነትሽን ውሰጂ። እሺ እውነቱን ተናገሪ። ሰሚያለሽ? እኔ ምንም ሌላ የምነግርህ ነገር የለም። ምንድነው ያጠፋሽው? እያሳመምከኝ ነው። የራሱ እኮ ወንጀል ያጠፋሽው ምንድነው? ምንም ያጠፋሁት ነገር የለም። እዚህ ቤት ውስጥ እንዴት ልትገቢ ቻልሽ? ከሷ ጋር ያለሽ ጓደኝነት ምን ይመስል ነበር? እኔ ስራ ስፈልግ ስራ አገኘሁኝ፣ ደላሎች ነው ያገናኙኝ። ከዛ ግቢያልኝ ገባኝ። ከዛ ውጪ ምንም የማውቀው ነገር የለም። ምንድነው ሰው ስራ እንደሚቀጠረው ማለት ነው ተቀጠርኩኝ። ከዛ ውጪ ምን አደረግኩ? አሁንም እየዋሸሽኝ ነው። አውቂ ትክክለኛውን እውነት ንገሪኝ እያልኩሽ ነው። ለመጨረሻ ጊዜ አስጠነቅቅሻለሁ። ትክክለኛውን እውነት ንገሪኝ። እኔ ምንም ትክክለኛ እውነት የሚባል ነገር የለም። እንዲነገርኩህ እኮ ምንድነው የምትፈልገው? ቆይ እያመንሽ ካልሆነ ወደ ከፋ እርምጃ ነው የምንሄደው። ትክክለኛውን ነገር ተናገሪ። ሴት ልጅ ነሽ ብለን ነው አንቺ ላይ ኃይል እያልተጠቀምን ያለ ነው። ስለዚህ እያንዳንዱን እውነት ስርዓት በሆነ መንገድ ንገሪ። ከዛ እኔና አንቺ እንግባባለን፣ ነገሮችን ለማቅለል እንሞክራለን። እኔ እንደውም በተቻለኝ መጠን ከዚህ ነገር ውስጥ ቶሎ መውጣት ነው የምፈልገው። ከዚህ ልቀቁ። ሲጀመር እዚህ ምን እያደረኩኝ ነው ያለሁት? በጣም እዚህ አቆይታችሁኝ ያልኩ ብዙ ስቃይ ነው እያደረሳችሁብኝ ያላችሁት። ምንድነው የምትፈልጉት? ከዚህ ነገር ውስጥ በቀላሉ አትወጪም። ምክንያቱም ወንጀለኛ ነሽ። የመጀመሪያ አንድ ወንጀል ተገኝቶብሻል። ከዛ በተጨማሪ ደግሞ ሁለተኛ ጥፋት ላይ ተጠርጣሪ ሆነሽ ቀርበሻል። እያንዳንዱን ነገር ንገሪኝ። አሁንም እድል እየሰጠሁሽ ያለሁት አንቺ እያንዳንዱን እውነት እንድትናገሪ ነው። ተግባባን? ቆይ አንተ የማወራውን ነገር እየሰማኝ አይደለም ወይስ መስማት አትፈልግም? ነገርኩህ እኮ ከዚህ የተለየ ምንም የምነግርህ እውነት የለም። በቃ ጨርሻለሁ። መናገር የምፈልገው እንደውም ከዚህ በኋላ ምንም ጥያቄ እንድትጠይቀኝ አልፈልግም። በቃ ጨርሻለሁ። አልፈልግም። ሰሚያለሽ? አሁንም ለመጨረሻ ጊዜ ጠይቅሻለሁ። ከዚህ በኋላ ወደ ከፋ መንገድ ነው የምንሄደው። እያንዳንዱን እውነት ንገሪኝ። ምንድን ነው ያደረግሽው? ከእሷ ጋር በምን አይነት ስምምነት ተስማምታችሁ ነው እዚህ ልጅ ላይ እንደዚህ አይነት በደል ልታደርሽ የደረስሽው? ንገሪኝ። በቃ ከዚህ በላይ ምንም የምናገረው ነገር የለም። ተናገሪ። እያንዳንዱን ነገር ሰምኛለሽ አይደለ? ይኸውልሽ እያንዳንዱን እውነት ተናገሪ። ምንም ነገር የለም። እየሰማሽኝ ነው አይደለ? ከዚህ ወደ ከፋ ነገር እንዳንሄድ እያንዳንዱን ነገር ተናገሪኝ። እያንዳንዱ እውነት ላይ ደርሻለሁ። ሰማሽ አይደለ? ምንድነው የደረስክበት እውነት? ቆይ ምንድነው የምትለኝ? ስለሱ አይመለከትሽም። አንቺ ግን እያንዳንዱን ነገር ንገሪኝ። እሺ አንተ ደርሼበታለሁ የምትለው ነገር ንገሪኝ። ምንድነው? ተናገሪ እያንዳንዱን ነገር። እኔ ምንም የማውቀው ነገር ስለሌለ አልነግርም። ስለዚህ አንተ የምታውቀው ነገር ካለ እስኪ ንገሪኝ። ምንድነው? ከካሜራ ጀርባ ያላችሁ ሰዎች ስልክ አቀብሉኝ። አንቺ በገዛ ፈቃድሽ አልናገርም ብለሻል። እነዚህ እያንዳንዱ የምታያቸው ከሷ ጋር ስትላላክ የነበሩ ሜሴጆች ናቸው። እኔ ይሄንን ሲጀምር የምን ቴክስት ነው? እነዚህ ከሷ ጋር አብራችሁ ሆናችሁ የተነሳቻቸው ፎቶዎች ናቸው። ምንድነው? ቆይ ምንድነው እያሳየኝ ያለው? እነዚህ ሜሴጆች አንቺ እሱን እንዴት እያደረግሽው እንደሆነ፣ የእሱ የጤና ሁኔታ ከቀን ወደ ቀን እንዴት እየተመሰቃቀለ እንደሆነ፣ ከዛ ውጪ በምን አይነት መንገድ መድኃኒቱን ማቅረብ እንደምትችል፣ እንዴት ከሷ መቀበል እንደምትችል የተላላክሻቸው ሜሴጆች ናቸው አይደለ? እነዚህ ነገር ላይ ደርሰንባቸዋል። እሺ ደርሳችሁበታል። ግን እንደውም አይገርምም? እኔ መስራት የምፈልገውን መበቀል የምፈልገውን ሰው ሳልበቀል ነው የደረሳችሁብኝ። ስራዬን ሳልጨርስ ነው እንደሚወጣችሁ። እንደውም እናንተ ነው እሺ የምጠይቃችሁ። ማድረግ የምፈልገውን ነገር የትኛውንም ነገር ሳላደርግ ነው የደረሳችሁብኝ። ምን ማለት ነው ይሄ? በቃ ያልጨረስኩት መበቀል የምፈልገው ሰው ነበረ። ለዚህ ሁሉ ነገር ተጠያቂ እኔ። እንደውም እዚህ ውስጥ ተበዳይ ነኝ እንጂ በዳይ አይደለሁም። አይገርምም? እኔ ነኝ እንደውም በዚህ ጉዳይ ላይ ተጠቂ። ይኸውልሽ ነገሮችን ለመጠምዘዝ እየሞከርሽ ከሆነ አሁንም ወደ ከፋ መንገድ ነው የምንሄደው። ከእሷ ጋር ተባብረሽ ለእርሱ መድኃኒት እንደሰጠሽ እሱን በሽታ ላይ እንደጣላችሁት ነው እኛ ጋር ያለው መረጃ። አሁንም ነገሮችን ጠምዝዤ ወደ ሌላ አይነት ነገር ውስጥ እከታለሁ ብለሽ እያሰብሽ ከሆነ አደጋ ላይ ነው ያለሽው ሀዊ። ቆይ አይደለም ንገሪኝ ትለኛለህ። እንድነግር ነው አይደለም የምፈልገው? ይሄው እየነገርኩ ነው። ለምንድን ነው ታዲያ የምነግረን ነገር የማሰማኝ? እሺ ምንድን ነው ያለሽ እውነት ንገሪኝ። በቃ
በዚህ ነገር ውስጥ እንዳልኩ ተበዳይ ነኝ። መስራት የምፈልገው መጨረስ ያልጨረስኩት ነገር አለና እሱን ሳልጨርስ ነው እንደውም እዚህ ወንጀል ውስጥ ያስገባችሁ። ሀዊ አሁንም እየተናገርሽ አይደለም። ተመልካቾቻችን እንግዲህ ሀዊ እያንዳንዱ ነገር እየነገረችን አይደለም። ቦታውም ትንሽ ጫጫታ ስለበዛብን አመቺ አይደለም። ወደ ውስጥ ይዣት እገባለሁ። እያንዳንዱ ነገር ትናገራታለች፣ እያንዳንዱ ነገር ታወጣለች ማለት ነው። አብራችሁን ቆዩ። ነይ ተነሽ፣ አንቺ ነይ፣ ሂጂ ግቢ፣ ቁጭ በይ። ሰሚያለሽ? አሁን እያንዳንዱን ነገር በግልጽ የምትነግሪኝ ሰዓት ደርሷል። ተግባባን? እሺ ቆይ አንተ ምንድነው አውቃለሁ የምትለውን ነገር እኮ ንገረኝ አልኩህ አይደል? መጀመሪያ እስቲ አንተ ምንድነው የምታውቀው ንገረኝ። ይኸውልሽ ሀዊ ሴት ነሽ ብለን አንቺ ላይ ጫና ላለማሳደር በብዙ ትዕግስት ነው እየጠየቅንሽ ያለ ነው። አሁን ከዚህ ወደ ከፋ ነገር ከመሄዳችን በፊት እያንዳንዱን ነገሮች እንድትነግሪኝ እፈልጋለሁ። ተግባባን? ስለዚህ ምንድነው ወደዚህ ቤት ያመጣሽ? ከልጅቷ ጋር ያለሽ ግንኙነት ምን አይነት ነበረ? እኛ የደረስንበትን እያንዳንዱን ነገር አሳይተሻለሁ ቅድም። ስለዚህ ከእሱ ተነስተሽ አለኝ የምትሆን እያንዳንዱን እውነት አስረጅኝ። ያም ማይሆን ከሆነ ግን ወደ ከፋ ነገር ነው የምንሄደው። ህግም ደግሞ በከፋ መንገድ ነው አንቺ የሚጠይቅሽ። እሺ? እንደውም ታውቃለህ ይመስለኛል እሷ ያለቻችሁ ጓደኛዬ ናት፣ በስራ አጋጣሚ ነው የተገናኘ ነው። ከዛ በኋላ እኔ ነኝ እዛ ቤት የላካት ምናምን ብላችሁ እና ነገራችሁ። እንደውም እውነታው ከዚህ የተለየ ነው። እኔ ነኝ ሆን ብዬ እሷ ያለችበት ድረስ ብዬ ስራዬ ብዬ ተዋወቅኳት። እንዴት ማለት? ያለምን አስፈለገ? ትልቅ አላማ ስለነበረኝ መበቀል የምፈልገው ሰው ስለነበረ ነገር ያለው ቀደምም በዚህ ታሪክ ውስጥ ዋና ተጠቂዋ እንደውም እኔ ነኝ እንደውም ፍትህ የሚያስፈልገኝ እያንዳንዱን ነገር ሆን ብዬ ነበር ሳደርግ የነበረው። እሺ እስቲ እያንዳንዱን ነገር ግልጽ አድርገሽ ንገሪኝ። ምንድነው የተበደልሽው? ፍትህ ይገባኛል የምትይው ስለምንድን ነው? ይኸውልህ ሲጀመር እሷን ስራዬ ብዬ ከእኔ ፍቅረኛዋ ልሆንን ስለማውቀው የእሱ ፍቅረኛ እንደሆነ ይሳቅ ያለችበት ቦታ ድረስ ሄጄ እሷ የምትሰራበት ቦታ ድረስ ሄጄ ስራ ተቀጥሬ እሷን ጓደኛ እንድትሆነኝ ያደረኳት። እሺ ስለዚህ ከዚህ በፊት ለኛ የነገርሽን እያንዳንዱ ነገር ውሸት ነው ማለት ነው። እናትሽ ታማ እንደነበረ፣ እናትሽን ለመርዳት ወደዚህ እንደመጣሽ፣ እዚህ ቤት ውስጥ የተቀጠርሽው እናትሽን ለመርዳት እንደሆነ፣ ያቺ ሴት መድኃኒቱን ሰታሽ ለልዑል ስትሰጪውም ገንዘብ ስለምትከፍለኝ እናቴ መርዳት ስለሚገባኝ ብለሽ የነገርሽን እያንዳንዱ ነገሮች ውሸት ናቸው ማለት ነው? አዎ ውሸት ነው። እንዳልኩክ የኔ ዓላማ ትልቅ ነው። ከበፊትም ጀምሮ እሷን ስከታተላት የነበረው ለዚህ ነው። የተፈጠረውን አደጋ በነበረበት ሰዓት ላይ እሷ የተፈጠረውን አደጋ እሱ እንዳደረሰባት ነው የምታስበው። ነገር ግን እሷን ነበር የሚያደረሰባት። እኔ ነኝ እንደዛ እንድታስብ ያደረኳት። እኔ ነኝ ማለት እንዴት? እስቲ ግልጽ አድርጊው። ማለትም በቃ ሊጋቡ ትንሽ ጊዜ ነበር የቀራቸው እና ሊጋቡ ትንሽ ጊዜ ስለቀራቸው እነሱ ደግሞ እኔ ሁለቱ እንዲጋቡ አልፈልግም። ስለዚህ ሆን ብዬ በደረሰባት አደጋ ላይ እሱ ላይ ጣቷን እንድጠቁም አድርጌ እኔ ነኝ ፍንዳታው እሱ እንዳደረሰባት እንዲመስላት ያደረኩት። ነገሮችም አሁንም በደንብ ግልጽ አድርገሽ ለመንገር ሞክሪ። ለምንድን ነው ሁለቱ እንዲጋቡ ያልፈለግሽው? ለምንድን ነው ፍንዳታው እዛ ቦታ ላይ እንዲደርስ ማድረግን የፈለግሽው አንቺ? እንዳልኩ ነው የኔ ችግር ከልዑል ጋር ነው። በቃ ከልዑል ነው ዋና የኔ ዓላማ። ለዛም ነው ከመጀመሪያውም ጀምሮ እሷን ተከታትዬ ያቀረብኳት እና እያንዳንዱ ሂደት ውስጥ እያንዳንዱ ነገር ውስጥ እኔ ያለሁበት። እዛ ቤት ውስጥ በሰራተኝነትም ስቀጠር እሱ አይደለችም እዛ እንድገባ ያደረገችኝ፣ የራሴ ዓላማ ስለነበረኝ ነው። እንዳልኩ ከፍንዳታውም ጋር የተያያዘው ሁሉም ነገር በእኔ ነበር ሲመራ የነበረው። ቆይ እንዴት ይሄን ሁሉ ነገር ልታስብ ይቻልሽ? እንዴት እንደዚህ መሰሪ መሆኑ ለምን አስፈለገ? ምንድነው ተበደያለሁ ያልሽው? ከልዑል ጋር ያለሽ ችግር ምንድን ነው? ይኸውልህ ነግሬያለሁ እኮ ትልቁ ዓላማዬ እሱ ነው፣ ልዑልን መበቀል ነው። ይኸውልሽ አዊ አሁንም ትልቁ ዓላማዬ እያልሽ ዓላማሽን ብቻ ሳይሆን ለምንድን ነው እንደዚህ ማድረግ ያስፈለገው? ዓላማ አለኝ እያልሽ የነገርሽ ነው። ምንድን ነው ዓላማሽ? ከአቶ ልዑል ጋር ያለሽ ችግር ምንድን ነው? ለምንድን ነው እዚህ ቤት ውስጥ ይሄን ሁሉ ነገር መጠንሰስ ያስፈለገሽ? ለምንድን ነው መበጥበጥ ያስፈለገሽ? ትሰማኛለህ? እንደውም አንተ ነሽ ከዓላማ ያሰናከልሽ። ፈልጋውን ነገር ቁጭ ብለሽ የምጠይቅሽን ነገር ትመልሻለሽ። እንደውም ምንም ነገር ልቀቀኝ። ይኸውልሽ ልቀቀኝ አልኩህ እንዴ? ልቀቀኝ። እያንዳንዱን ነገር እጠይቅሻለሁ፣ በምጠይቅሽ መንገድ ደግሞ ትመልሽልኛለሽ። ምንም የሚመለከት ነገር የለም። እንደውም ከዚህ በላይ ምንም ነገር የለም። ነገርኩህ አይደል? የምትፈልገውን ነገር ምንም አያገባኝም። እኔ በቃ እንደውም ከዚህ ወደ ባሰ ነገር አንሄድ ብዬሻለሁ። ሴት ነሽ ብለን
ያንቺን ነገር እየጠበቅንልሽ ነው ያለ ነው። ስለዚህ አርፈሽ ቁጭ ብለሽ መናገር ያለብሽን እያንዳንዱን ነገር ትነግሪኛለሽ። ከዚህ ቦታ አላማሽ ምን እንደሆነ ምን ፈልገሽ እንደዚህ መበጥበጥ እንዳስፈለገች ካልነገርሽኝ እንደማለቅሽ ወቂ። እሺ ትሰማኛለህ? እንደውም እኔን ከዚህ ማንተ አስወጣኝ ከሆነ አንተ ራስህ ትልቅ ችግር ውስጥ ነው። እሺ የምገባው። ምን አይነት ችግር ውስጥ ነው የምገባው? እሱን አሳይሃለሁ። ግን እዚህ ጋር ይበቃን ይሻላል። በቃ እኔ ምንም መናገር የምፈልገው ነገር የለም ከዚህ ውጪ። በቃ ምንም የምነግረው ነገር የለም። አይመለከትም። እንደውም አንተ ሲጀመር ማነህ? ምንድነው የምፈልገው ከኔ? ቆይ እነማንን ተማምንሽ ነው አንተም ችግር ውስጥ ትገባለህ ያልሽኝ? ማንንም ልተማመን አንተን አይመለከትም። አይገርምም? ስለዚህ ከአንቺ ጀርባ አንቺ ብቻ ሳትሆኚ ሌሎች ተጨማሪ ሰዎች እንዳሉ እየነገርሽኝ ነው ማለት ነው። ማንም ይኖርም አይኖርም አንተን አይመለከትም፣ አያገባም። እንደውም ከዓላማዬ ስላሰናከልከኝ እንደውም ለዚህ ተጠያቂ የማደርገው አንተን ራስህን ነው። ሰምኛለሽ አዊ፣ ለአንዴና ለመጨረሻ ጊዜ እነግርሻለሁ። አሁን ዓላማሽ ምን እንደነበረ ይህን ሁሉ ነገር ማበጣበጥ፣ በዚህ ልክ ነገሮችን መጠንሰስ ያስፈለገሽ ለምን እንደሆነ ግልጽ አድርገሽ ትነግርኛለሽ። ያም ማይሆን ከሆነ ደግሞ የከፋውን እርምጃዬን አሳይሻለሁ። ሰውዬ ይሰማኝ አይደለም እንዴ? አይመለከትህም። ሰምኛለሽ? እያንዳንዱን እውነት ትናገሪያለሽ። ለእያንዳንዱ ነገር ተጠያቂ ነሽ፣ ወንጀለኛ ነሽ አይደለ? እያንዳንዱን ነገር ትናገሪያታለሽ። ተግባባን? የብዙ ሰው ህይወት ነው የበጠበጥሽው፣ የብዙ ሰዎችን ህይወት ነው ያመሰቃቀልሽው። ስለዚህ እያንዳንዱን ነገር ትናገሪያለሽ። ሰማሽ? እያንዳንዱን ነገር ትነግሪኛለሽ። ተግባባን? ስላነከኝ ስላስፈራራኝ መነግረህ ነው ይመስል እያንዳንዱን ነገር ትነግሪኛለሽ። እሺ ቀጥያውን እኔ ምንድነው የምቀጥልልህ? ምንድነው ዓላማሽ? ዋናዋ ተበዳይ ነኝ ያልሽው ለምንድን ነው? እየሰማኝ አይደለም? ዓላማዬን ነገርኩ። በቃ ዋናዋ ተበዳይ ነኝ ያልሽው ምን ደርሶብሽ ነው? በቃ በእኔ ከዚህ በላይ መናገር አልፈልግም። በቃ በቅቶኛል። እንደውም በቃ ምንም አይመለከትም። እዚህ ውስጥ መግባት አያገባም። በቃ ምንም አይመለከትም። አቶ ልዑል አንቺ ላይ ምን አድርሶ ነው ይሄንን ሁሉ ነገር እንድታደርጊ የሆነው? አቶ ልዑል ይለኛል እንዲጭራሽ በቃ የሱን ሰውዬ ስም ከቻልክ እንደውም አትጥራብኝ። አልፈልግም። በቃ ምንም አትበለኝ። እሺ ዓላማሽ ምንድን ነው? ተበድያለሁ ያልሽውስ ነገር ምንድን ነው? ይኸውልሽ ሀዊ ልተባበርሽ እየሞከርኩ ነው። አንቺ ደግሞ እምቢ እያልሽ ነው ያለሽው። እኔም ከምታስበው በላይ ተባብሬያለሁ። አይገርምም? ከምታስበው በላይ በቃ እንደውም እናገራለሁ ብዬ ማላስበውን ነገር ነው የተናገርኩት። በቃ ከዚህ በላይ ምንም ነገር የለም። ምንድን ነው የተበደልሽው? ተበድያለሁ ያስባለሽ ምንድን ነው? ይህንን ሁሉ ነገር እንድታደርጊ ያደረገሽ በደል ምንድን ነው? ንገሪኝ። እሱ እየሰማኝ አይደለም? እኔ እኮ መናገር የምፈልገውን ነገር በሙሉ ተናግሬ ጨርሻለሁ። ለምንድን ነው እንዴ ደሞ አፈቅዱልኝ? ከዚህ ብትሄጂም ወደ ማረፊያ ነው የምትቆየው አይደለ? በመጀመሪያው ኬዝሽ ላይ ወንጀለኛ እንደሆንሽ ሁሉንም ነገር አስረድቼሻለሁ። ተጨማሪ ወንጀል እየመጣብሽ ነው። ከዛ ወንጀል ደግሞ ነፃ ለመውጣት ወይም የሚደርስብሽ ቅጣት እንዲቀንስልሽ የምትፈልጊ ከሆነ እያንዳንዱን ነገር ልትተባበሪን ይገባል። ያንን ደግሞ እያደረግሽ አይደለም ያለሽው። እኔ ከዚህ በላይ ምነግርክም ምተባበርክም ነገር የለም። ጨርሻለሁ። ከኔ ጋር ባለሽ ሂደት ላይ እንደዚህ መድረቅሽ፣ ከዛ በተጨማሪ እኔ ላይ ዛቻ፣ የተለያዩ ማስፈራሪያ ማድረግሽ፣ እኔን ለማነቅ መሞከርሽ እያንዳንዱ ነገር በህግ እንደሚያስጠይቅሽ ታውቂያለሽ። ስታስበው ከዚህ በኋላ የምፈራው ነገር ያለ ይመስላል። ስለዚህ ዋናውን ዓላማዬን ወይ ማድረስ የምፈልገውን ነገር ጨርሻለሁ እያልሽኝ ነው? አዎ ማለት እንዳልኩ ነው። ያሰብኩትን ነገር ከግብ ሳላደርስ ነው እናንተ የመጣችሁት። ቢሆንም ግን ከዚህ በኋላ ምንም የምፈራው ነገር የለም። እሺ ከይቅርታ ጋር ስልክሽን ልቀበልሽ? ለምን ልትቀበል? ስልክሽን ስጪኝ። አልሰጥም። እንዴ ስልክ እኮ የራሴ ነው። ሰሚኛለሽ አዊ? ስልክሽን ስጪኝ። እየሰማኸኝ አይደለም? ስልኩ እኮ የኔ ነው። ለምንድን ነው የምሰጥህ? የት ጋር ነው ያለው? ከካሜራ ጀርባ ያላችሁ ሰዎች እባካችሁ አምጡ ስልክሽን። የት ጋር ነው ያለው? አምጡ ስልክሽን። ምንድን ነው የምትፈልገው ከእኔ ስልክ? ይዘውት። እሺ ከካሜራ ጀርባ ያላችሁ ሰዎች እባካችሁ አንዴ ስልኳን ክፈቱና ያለውን ነገር እያንዳንዱን ትነግሩኛላችሁ። ምን የምታገኝ መስሎክ ነው? እንግዲህ የጓደኛሽ እህት ላይ ወይ ደግሞ እዚህ ቤት ውስጥ ያስገባችሽ ጓደኛሽን ስልኳ ላይ ነው እያንዳንዱን ማስረጃዎች ያገኘ ነው። ምናልባት ተመሳሳይ አይነት ነገሮች ስልክሽ ላይ ሊኖሩ ይችላሉ። እያንዳንዱን ማጣራት አድርገን የምንደርስበት ነገር ይኖራል ብዬ ተስፋ አደርጋለሁ። ስልክሽ እስኪመጣ ግን እድሉ ልሰጥሽ ፈልጋለሁ። የምትነግሪኝ ነገር ካለ ንገሪኝ። አሁንም ያው ስልኬን ወሰድክ አይደለም? የምታገኘው ነገር ካለ እዛ ላይ ማየት ትችላለህ። እኔ ምንም እነግርህ ነገር የለም። በቃ ጨርሻለሁ። እሺ አንድ የምጠይቅሽ ነገር ምን መሰለሽ? ወጣት ነሽ፣ የራስሽ ህይወት ሊኖርሽ አይገባም ነበረ እዚህ ነገር ላይ እድሜሽን ከመጨረስ? እሱ እኔን ነው የሚመለከተኝ። አንተን የሚመለከት ነገር የለም። አያገባም። እንዴት በክፋት በዚህ ልክ ልትሰጭ ቻልሽ? ምን ብትሆኚ ነው? ትንሽ ግራ እየገባኝ ያለው ክፋት አልከው? የኔ
ክፉ ሰው እንደሆንኩ ነው የምታስበው? እኔ እንደውም በጣም ጥሩ ሰው ነኝ። እሺ ጥሩ ሰው ስለሆንኩኝ ነው እንደዚህ ቀለል ያለ ነገር እያደረኩ ያለሁት። ክፋት ይላል እንዴት ነው የምታስበው? ሀዊ የደረሰብሽ በደል ምንድን ነው አቶ ልዑል ያደረገሽ? በዚህ ልክ ነገሮችን አወሳስበሽ እዚህ ደረጃ ላይ ለማድረስ ያበቃሽ ምንድን ነው? እሱን አሁንም ቢሆን ልነግርህ እንደማልችል ደጋግሜ ነግሬሃለሁ። ስለዚህ እንደውም በዚህ ላይ ጊዜን ባታጠፋ ደስ ይለኛል በዚህ ጥያቄ ላይ። እሺ በህይወትሽ ውስጥ ያሉ ሰዎች የሉ? ቤተሰብ፣ እህት፣ ወንድም የመሳሰሉት? ምን ከነሱ መረጃ የምታገኝ መስሎክ ነው? መረጃ ለማግኘት ሳይሆን የእነሱ ህይወት እንኳን አያሳስብሽም? ልጅ እስከመሆንሽ መጠን እናት አባት ካለሽ ሊጨነቁ ይችላሉ አይደል? በዚህ ህይወት ውስጥ መገኘትሽ እሱ የኔ ችግር ነው አልኩ እኮ። በቃ ምን ማለት እኔ ነኝ እኮ እዚህ ውስጥ ያለሁት አይደለ? እኔን የሚመለከተው የኔ ችግር ነው። እስካሁን እንግዲህ ቀለል ባለ መንገድ ነው ነገሮችን እያስኬድን ያለ ነው። ስልክሽ ላይ ያሉትን መረጃዎች ለማየት እንሞክራለን። እዛ ላይም የተሻለ መረጃ ማናገኝ ከሆነ ግን ወደ ከፋ እርምጃችን ነው የምንሄደው። ምናልባት እስካሁን እንደዚህ አይነት ነገሮችን ላታቂ ትችላለች። ተመልካቾቻችን ግን ምን አይነት ነገር እንደምናደርግ ያውቃሉ። ተመልሼ እመጣለሁ። እያንዳንዱን ነገር ለአንቺ ስል ነው እያደረግኩ ያለሁት። አቶ ልዑል ወንጀለኛ እንደሆንሽ ነው እየነገርሽኝ የነበረው። ወንጀሉ ላይ ዋና ተሳታፊ የሆነው ግን እሷ እንደሆነች ነው እያስረዳሽ ያለሁት። ብዙ ነገር አሳይቼሻለሁ አይደለ? ይኸውልህ ለእኔ ጠላቴ ልዑልና ልዑል ብቻ ነው፣ ሌላ ጠላት የለኝም። ይኸውልሽ ልዑል የሆነ ነገር ስላደረገሽ ወይ የቀድሞ ፍቅረኛሽ ስለሆነ ያንን ነገር ስላጣሹና ሌላ ሰው ስላገባ በዛ ቂም ነው ነገሮችን እያወራሽ ያለሽው። በቀል ኖርብኝ አይደለም። ስለዛ አይደለም። ከዛ ነገር መውጣት መቻል አለብሽ። እየሰማሽን ነው? ልዑልን ከአይምሮሽ አውጪና ያሳየሽውን ነገር እያንዳንዱ ማስረጃዎች ለማመን ሞክሪ። ምክንያቱም የእኔ ስራ ወንጀለኞችን ማጣራት፣ ማን ጥፋተኛ እንደሆነ ማጣራት ነው። ባጣራሁት ነገር ደግሞ እሷ ነች ወንጀለኛ የተገኘችው። አንቺ ለምንድን ነው ልዑል ብቻ ወንጀለኛ እንደሆነ አድርገሽ ማመን ነው የፈለግሽው? ለእኔ ልዑልና ልዑል ብቻ ነው ወንጀለኛ። በቃ ጓደኛሽ ወንጀለኛ ነች። እቺ ሴት ነች እያንዳንዱ ነገር እኔ አድርጊ ባልኳት ነገር በእርግጥ ወንጀለኛ ልትሆን ትችላለች። ምን እንዳረገችሽ ምን እንዳስነካችሽ አላውቅም። ነገር ግን እያንዳንዱ ጥፋት ላይ ተጠያቂው እሷ ነች። እያንዳንዱ ነገር አቀነባበረችው እሷ ነች። ለአንቺ ስለ ነገሮች እየሞከርኩ ያለሁት እየሰማሽኝ ነው። ለአንቺ ብዬ ነው እያንዳንዱን ነገር ያደረኩት። ሌላ ነገር አታውራኝ። እዚህ ነገር ያስገባኋት እያንዳንዱ ወንጀል ላይ ተጠያቂ እንደሆንሽ ያረግሽውን እያንዳንዱን ነገር አሳይቻታለሁ። አንቺ ልታኛው አልፈለግሽም። ለምን አንተ እንደዚህ እሷን ማስገባት የፈለከው? እያንዳንዱን ነገር ንገሪያት። አንቺ ኦልሬዲ በወንጀለኝነት ላይ ተጠያቂ ነሽ። ተግባባን? ወንጀለኛ ነሽ፣ ለህግ ተቀርቢያለሽ። አንቺ ደግሞ እኔ ባስገባኋት ነገር ነው ሰው ወንጀለኛ የሆነችው አይደል? ቆይ ለምንድን ነው ማመን ያልፈለግሽው? እያንዳንዱን ቴክስቶች እያሳየሁሽ ነው ያለሁት እኮ አይደለ? ይሄ ደግሞ የእሷ ቁጥር እንደሆነ ታውቂያለሽ። ጓደኛሽ እንደነበረች እርግጠኛ ሆነሻል። ስለዚህ የእሷን እያንዳንዱን ነገር ታውቂያለሽ አይደል? ቴክስቱን እኮ አስፈራርተዋት ምናምን አሁን የሆነ ነገር ሌላ ሰው አስፈራርተዋት ይችላል። ይኸውልሽ አሁንም ነገሮችን ግልጽ አድርጌ እየነገርኩሽ ነው ያለው። ምንም ግልጽ እየሆነልኝ አይደለም። ስልኳ መልስላት። የኔ ጠላት ወንጀለኛ ለኔ ልዑልና ልዑል ብቻ ነው በቃ። ስለዚህ ያንዳንዱ ነገር ልታምኚ ፍላጎት የለሽም ማለት ነው አይደለ? አንቺ የታወርሽው ልዑል ወንጀለኛ ነው በሚለው ነገር ብቻ ነው። ሰው ወንጀለኛ የሆነችው እኔ ባስገባዋት ነገር ውስጥ ብቻ ነው። ከዛ በተጨማሪ የእያንዳንዱ ነገር ጠንሳሽ እሷ ነች ጥፋተኛ ብዬ እያስረዳሁሽ ነው ያለሁት። ቴክስቶች እያሳየሁሽ ነው ያለሁት። ከዚህ በተጨማሪ ደግሞ ብዙ ማስረጃዎች እጄ ላይ ይገኛሉ። ልዑል ቤት እንድትገባ ያደረግኳት እኔ ነኝ። ስለዚህ በሱ ወንጀል ነገሮችን እንድታጣራልኝ ነው እና ልዑል ቤት ሰራተኛ ሆና እንድትገባ ያደረግኳት አልጓ። አንቺ ከዚህ ወንጀል ውጭ ሌላ ነገር ልዑል ታስሮ የሆነ ነገር ሆኖ ማየት ብቻ ነው እንደፈለገ ይሁን በቃ እንደፈለገ። ከዛ ውጭ ማን እዚህ ነገር ላይ እንዳለበት ማን የዚህ ነገር ጠንሳሽ እንደሆነ እያንዳንዱ ነገርን ማመን አትፈልጊም። ሊሆን ይችላል ሌላ ሰው ከሱ እየነገርኩሽ ቴክስት እያሳየሁሽ ነው ያለሁት አይደለ? ያንን ነገር ደግሞ ልታይ ፈቃደኛ አይደለሽም። ለምንድን ነው የምታናግራት? ስርዓት ይዘሽ ቁጭ በይ አንቺ። እሺ አታንገላታት እሷን። እሺ ይኸውልሽ ጓደኛሽ ልትሆን ትችላለች። ጓደኛዬ ነች። ለአንቺ ውለታ የዋለችልሽ አይነት ሴት አድርገሽ ልትወስጃት ትችላለች። ነገር ግን እያንዳንዱን ነገር አቀነባብራ ለዚህ ወንጀል የዳረገቻችሁ እሷ እንደሆነች እየነገርኩሽ ነው ያለሁት። የአንቺን ስልክ ወስጄ ቴክስቶቹን አይቼ ብዙ ነገሮችን እንዳሳየሁት ሁሉ እሷ ልጅ ላይም የተገኘ እያንዳንዱ ቴክስቶች አሉ። ይሄንን ደግሞ ራስሽ አይተሽ እንድታረጋግጪ አድርጌሻለሁ። ምናልባት ከዛም በኋላ ልዑል አስፈራርቷት ምናምን ሊሆን ይችላል። ይሄን ቴክስት አየሁ ብዬ ምንድነው ጓደኛዬ እንደዛ እኛ ጋር ነው የተቀመጠችው እንጂ ልዑል እኛ ጋር የለም አይደለ? እቺ ልጅ እኛ ጋር ነበረች። እሷን የትም አግኝቶ ሊያስፈራራት አይችልም። ይኸውልሽ ትሰሚኛለሽ? እያንዳንዱን ቴክስት በራስሽ መንገድ እያልኩሽ ነው ያለሁት አይደለ? እኮ ቴክስቱን እኮ አየሁት እኮ ሆን ብሎ ልዑል አስፈራርቷት ልዑል አይደለም። እቺ ልጅ ከራሷ ፍቅረኛ ጋር ሆና አንቺ ላይ ስታሴርብሽ የነበሩ እያንዳንዱ ፍቅረኛ ይሁን እኔ እስከማውቃት ድረስ ፍቅረኛ እንደሌላት ነው የማውቀው አይደለ? አንቺ የምታውቂው ይኸውልሽ
ምን ማላቀው ነገር አለ? ምንም ከኔ ምደብቂ ነገር የለም አይደል? ስለምን እንደሚያወራ ራሱ አላቀም። ሰሚያለሽ? እስካሁን ድረስ እኔ እና እሷ የምንደባበቀው ነገር እያንዳንዱን ነገር አንቺን ብቻ ሳይሆን እኛን ዋሽታናለች። እዚህ ቤት ላይ የገባችበትን መንገድ እናቷን ልትረዳ እንደሆነ በብዙ አይነት መንገድ እኛንም ማታላናለች። እንኳን አንቺን ይቀርና እሱንም ውሸት እንደሆነ እኮ እኔም ነግሬሃለሁ። ይኸውልሽ እያሳየሁት ያለው እንድታይ እያደረኩሽ ያለው ቴክስት እሷ ከፍቅረኛዋ ጋር አንቺ ላይ አሲራብሽ ብዙ ነገሮች ውስጥ ለመክተት የፈለገችበት አይነት ነገር ነው። እኔ በዚህ በተቀናበረ ቴክስት ሂዊን ልውቅሳታችሁ መጀመሪያ ረጋ ብለሽ ቴክስቱን አዩት እኮ ቴክስቱን እኮ ከሉል ጋር ትላላካለች ብለሽ ከማሰብሽ በፊት እዩ እስቲ ቴክስቱ የሉል እኮ አይደለም። ይሄን ቁጥር እኮ ላቀው ይችላል። የሉል አይደለም። ተጨማሪ ፎቶ ላሳየሽ። ይኸው እነዚህ የምታያቸው ይሄ ነው እንግዲህ ፍቅረኛዋ። ይሄ ፍቅረኛዋ ነው። ቅድም ያየሽው ቴክስት ደግሞ ከፍቅረኛዋ ጋር ያወራችሁ እያንዳንዱ ቴክስት ነው። ከፍቅረኛው ጋር ስታወራ ደግሞ የአንቺን ስም እያካተቱ አንቺ ላይ አሲራው እንደነበረ ነው እየነገርኩሽ ማለት። ይሄ ማለት እኮ የኔ ወንድም እኮ ነው። እዚህ ላይ ያለው ወንድምሽ ነው። ከሷ ወንድም ጋር ነው እያንዳንዱ ነገር ስታሳይ ነበረ። እኔ እንደውም ስለዚህ ፎቶ ምንም አውቀው ነገር የለም። ሰሚያለሽ? አዊ ከሷ ወንድም ጋር ነው ወይ እያንዳንዱ ነገር ስትጠነሽሽ የነበረው? ወይ ስለዚህ ፎቶ ማውቀው ነገር የለም አልኩ አይደል? ለምንድን ነው ስለዚህ ፎቶ ማታውቂው? ሌሎችን ፎቶዎች አሉ ማየት ትችያለሽ። ራሱ ወንድም መሆኑን ማረጋገጥ ነው። ወንድሜ ለመሆኑ እንዴ የእናቴ ልጅ እኮ ነው። እንዴት ነው የሚጣፋኝ? ቆይ ከወንድሟ ጋር እንዴት ይሄን ልታረግ ይቻልሽ? እንዴት ይሄን ነገር ሁሉ ልትገናኝ? ይሄ ማለት ወንድሜ በውርስ ምክንያት ትንሽ ያልተግባባ ነው ወንድሜ ነው። አንደኛ ወንድሜ ይሄ ነው። ከውርስ ምክንያት ውስጥ የተጋጨሁት ወንድሜ። ስለዚህ ሂዊ ግራ ያጋባሽ ነው ያለሽው። ለምን ደግሞ አትነግሪኝ? ነገራት ምንም ታያለሽ። ምንም አውቀው ነገር እንዳትዋሽኝ። ወደ ግጭት መሄድ መቻል ሳይሆን ወደ ግጭት ሄድ አይደለም። እንዳትዋሽኝ ግን ንገሪኝ። ተነጋግረን ነው መፍታት ያለብን። ሰሚኛለሽ? መጀመሪያ ተረጋጊ። አላውቀውም ማለት ነገራት እውነቱን ማን እንደሆነ አስረጅ። ወንድሟ እንደሆነ ነግረሽናል አይደል? ንገረኝ። እያንዳንዱን ነገር አስረጃት። ቴክስት ያወራሽው ከሱ ጋር ነው አይደለ? እያንዳንዱን ነገር በአንደበትሽ ንገሪኝ። ይሄን ቁጥር ግን አላውቀውም። ምናልባት የልውል ከሆነ ብዬ ነበረ። የልውል ቁጥር አይደለም። የወንድሜም ቁጥር አይደለም። ቅድም ያወራችሁ እያንዳንዱ ቴክስቶች እኮ ሆን ብሎ እንዴት ከወንድሜ ጋር ፎቶ ተነሳሽ? ይኸውልሽ መጀመሪያ ተረጋጊና ነገሮችን በሰከነ መንገድ እንፍታው። አይደለም ይሄ ነገር በቃ ወደ እሷ እንድሄድ እያደረገኝ ነው። ሆን ብለሽ ወንድሜ ጋር ፎቶ እንዴት ተነሳሽ? ወንድሜ ስለመሆኑ በምን እርግጠኛ ሆንሽ? መጀመሪያ እያንዳንዱ ነገር በደንብ ይና ሰከን ብለን በደንብ ይሁንና ነገሮችን ሰከን ብለን እንውሰድ። መጀመሪያ እባክሽን ተረጋጊ። ቆይ በግጭት አይደለም ነገሮች የሚፈታው። እንደውም ነገሮችን ወንድምሽ ነው ከወንድምሽ ጋር ነው እሺ ያሰርኩት። ቆይ እንደሱ አይደለም። ይኸውልሽ ሰሚያለሽ? እንደሱ አይደለም። ቆይ እባክሽን ተረጋጊ። እባክሽን ተረጋጊ። መጀመሪያ እባክሽን ተረጋጊ።